ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቻችን እኛ ጋር ሁሉ ሰላም ነው አለን ይመስገን። ዛሬ ደግሞ በአይን አዲስ ዩቲዩብ ቻናላችን ይዘን የቀረብንላችሁ እንደምታዩት የቲማቲም አዘገጃጀት ነው። እንደምታዩት ይሄ በጣም ትልቅ መስኖ ነው። በጣም ብዙ እርሻዎች ያሉበት ነው። መስኖ አለ በጣም ሰፋፊ። እንደምታዩት ቲማቲሙ በጣም ያምራል። እስኪ ከገበሬው ጋር ቆይታ የምናደርግ ይሆናል። ወደሱ ተከታተሉን ማለት ነው። እንደምታዩት በጣም ያምራል፣ ውብ ነው። በቃ በጣም ያምራል። ማንኛውም ሰው እንደዚህ እንደምታው ባልተቤቱ የለም ማለት እሱን አገኘዋለሁ ብዬ ነበር። እንዳጋጣሚ የለም፣ እሱ ያብራራልናል ብዬ ነበር። መጀመሪያ ይፈላል። ከተፈላ በኋላ እያንዳንዱ እንደዚህ ማለት የውሃ እንደምታዩት ይሄ መስኖ የሚሄድበት ነው። ከዛ ዳስ ምናምን ይሰራል። ከዛ ለፀሐይ በሚከላከል መልኩ ትንሽ እንደ ሰንበሌጥ አይነት ነገሮች ከላይቱ ላይ ይጨመራል ማለት ነው። ማለት ፀሐይ በጣም እንዳይበዛበት። ይሄ ግን በመስኖ ስለሆነ ምንም አይነት ሳይድ ኢፌክት በማያገኘው መልኩ ነው። ፍሬዎቹ እንደምታዩቸው በጣም እንትን ናቸው ማለት ነው። ገና አሁን ልጅ ስለሆነ ገና እንትን ስለሆነ አካባቢው እንደምታዩት በጣም ውብ ነው፣ ማራኪ ነው። ውሃው መስኖ እንዴት ነው የሚሄደው ይሄ ለምትሉኝ ደግሞ ማለት ነው። ይሄ ውሃው እንደምታዩት በጣም ይሄዳል። በጣም ኃይል አለው ማለት ነው። ይሄ ከወርታች በኩልም እንደምታዩት በቀሎ ምናምን አለ ማለት ነው። እንደምታዩት በጣም ያምራል። አትክልቱ ዙሪያ ውብ ነው እንደምታዩት ማለት ነው። በጣም ያምራል። ይሄም እንደምታዩት ዳር እስከ ዳር እዛው ነው ማለት ነው። ጎን ለጎን ማንኛውንም ነገር ማለት ሰፊ የእርሻ ቦታ ካላችሁ በጎን በቀሎ፣ በጎን ቲማቲም፣ በጎን ሽንኩርት ማድረግም ስለምትችሉ ማለት ነው። እንደምታዩት የውሃው ወራረድ ይሄን ይመስላል። ዝም ብላችሁ ተከታተሉ ነው ማለት ነው። እንደዚሁ በጎን ለጎንም አትክልት እንደዚህ ማንጎ ምናምን እንደዚህ ይተከላል ማለት ነው። ማንጎ እንደምታዩት በጣም አፍርቷል። እንደምታዩት በደንብ ነው ያዘለው ማለት ነው። ይሄ ውስጥ ከታች በቀሎ ምናምን ተዘርቷል። ከላይ ማንጎ አለ። በጣም አፍርቷል። በቃ ለሚመቸው ገበሬዎቹ እንደምታዩቸው መርጫ ይዘው እየረጩ ነው ማለት ነው። እንደምታዩቸው ያቸው መርጫ ይዘው እየረጩ ነው። በደንብ ሆነው እየረጩ ነው ማለት ነው። እኔ ነው መረጨት ያለበት ማለት ነው። አንዴ እንትኑ ከተቆጣጠረው በኋላ ማለት ምንም ማድረግ ስለማይችል እኔ ነው መከታተል ያለበት ማለት ነው። ማንኛውም የገበሬ የሆነ ሰው እንደምታዩት ይሄም እንደዛው ቲማቲም ማለት ያንን ቅድም ላይ አይታችሁታል። እንጨቱ ምናምን አልተነሳማ። ይሄ እንጨቱ ከተነሳ በኋላ እንደዚህ ይሆናል። ይሄም እንደምታዩት ቲማቲሙ ነው ማለት ነው። ቅድም ያየነው ቲማቲም ነው። እንደዚህ እንጨቱ እንደምታዩት ይሄን ይመስላል። ጎን ለጎንም እንደዚሁ በቃ በጣም ያምራል። እንደምታዩት እንግዲህ ትውስታም ያላችሁ የምታውቁት አብዛኞቻችን እንኳን እናውቀዋለን። የገበሬ ልጆችም ስለመሆናችን አንጠራጠርም ማለት ነው። እንደዚሁ ደግሞ ያው ጠላ ምናምን ለመጥመቅ ደግሞ ጌሾ ጎን ለጎን እንደምታዩት እርሻውን በማይነካ መልኩ ጌሾዎቹ ተተክለዋል። እንደምታዩቸው ማለት ነው። ጌሾዎቹ ተተክለዋል። በጣም ያምራሉ። በቃ እንደዚሁ እንደምታዩት ተመልከቱት። በቃ አርጓል። አሁን ማዘል ጀምሯል ማለት ነው። ግን ገና ነው፣ በማዘል ላይ ነው። እንደምታዩት ይሄ ነው በቀሎ ነው ማለት ነው። እንደምታዩት በቀሎ ገና እየጀመረ ነው ማለት ነው። እያንዳንዱ ፍሬ ያፈራ። ይሄ ደግሞ እንደምታዩት ጌሾ ነው። የጌሾዎቹ ፍሬ ደግሞ ጌሾ እንዴት ነው ጌሾ የሚተከለው ለምትሉት ማለት ይሄ ፍሬው በራሱ ካፈራ በኋላ እንትን ማድረግ ስለሚቻል ማለት ከፍሬው ራሱ መዝራት እንደሚቻል ነው።
በፀሐይ ከደረቀ በኋላ ማለት ነው። ይህ እንደምታዩት በቃ ልክ እንደ ጫካ እንትን ነው ማለት ነው። መዘርቶ እንትን ማለት ይቻላል። ይህ እንደምታዩት በቃ አካባቢው ጎን ለጎን የሚገርማችሁ መኖሪያ ቤት አለ። ከመኖሪያ ቤቱ ጎን ለጎን ነው እንደዚህ መስኖ እየተጠቀሙ ያሉት ማለት ነው። ይሄ እንደምታዩት የመስኖ ምናምን መሄጃ ነው። ይኸው ከዛ መሀል ደግሞ ከእንትኑ መሀል ምን እንዳለ ታውቃላችሁ? ማንጎ አለ ከበቀለው መሀል። በቃ በቀለውን ምንም አይነት ከእድገቱ ጋር ምንም አይነት እንትን የሚለው ነገር የለም ማለት ነው። እንደምታዩት የሚጎዳውም ነገር ሆነ ምን የሚለው ነገር የለም። ማንጎውን በጎን ያድጋል፣ ይሄኛውን በጎንም ያድጋል ማለት ነው። እና በጣም ደስ ይላል። እኔ በዚህ ምድር ላይ ሳላደንቅ የመጀመሪያ ተጠሪ የማላልፈው ገበሬ ነው። ገበሬ ያርሳል፣ ይቆፍራል፣ ያጭዳል። በቃ እንደ ገበሬ ባይኖር በዚህ ሰዓት ምንም ማድረግ እንደማይቻል ገበሬ ኑሮ እንኳ አሁን ላይ ማለት የምግብ እህሎች ስንትና ስንት እንደደረሱ እናውቃለን ማለት ነው። ብዙዎቻችን የገበሬ ልጆች ነን። ሁለተኛ የገበሬ እንኳን ባንሆን ማለት የግዥን የሚያውቀው ያውቀዋል ማለት ነው። አንድ ጤፍ ስንት እንደገባ ከዚህ ጤፍ መብቀል ይችላል አይችልም? መስኖ ይችላል። ማንኛውም ጤፍን መዝራት ይቻላል። ግን እንደዚሁ መስኖ አካባቢ አሁን በአመት ስንት ጊዜ ቢያንስ በአመት ኮመን 3 ጊዜ እንትን ማለት ይቻላል ማለት ነው። 3 ጊዜ ምርት ይደርስበታል ማለት ነው። 3 ጊዜ ምርት የማምረት አቅም ይቻላል። እንደምታዩት ደግሞ ይሄ ዛፍ በጣም ትልቅ ነው። እንደምታዩት የዛፉን ስም እንደምታውቁት ለማታውቁት ዋርካ ይባላል። ከዚህ ቀፎዎች ምናምን ሰቅለው እንደዚሁ እንደምታዩት ብዙ ጊዜ ንብ ይገባላችኋልና ማለት ነው። ከዚህ እንደምታዩቸው ተሰቅለዋል። በፊት እንደውም ማለት ከአሁን በፊት ያየሁት በጣም ትልቅ ነበረ። አሁን ቆራርጠውታል። እንደምታውቅ ቅርንጫፉን ለወፍ አስቸግሯቸው መሰለኝ ገበሬዎች ማለት ነው። ይህን አካባቢ ደግሞ የምታውቁት ኮመንት ሴክሽን ላይ እንድታስቀምጡልን አገሩ የት እንደሆነ እንድታስቀምጡልን እንፈልጋለሁ ማለት ነው። ኮመንት ሴክሽን ላይ የት አካባቢ እንደዚህ አይነት መስኖ በጣም በሚያምር ሁኔታ በሚገርም ሁኔታ እንድታሳዩን እንፈልጋለን ማለት ነው። ተመልካቾቻችን እና አብራችሁን እስካሁን ድረስ ስለቆያችሁ እናመሰግናለን። እና ዩቲዩባችንን ሰብስክራይብ እያደረጋችሁ አዳዲስ ነገሮች የግብርና ነገሮች እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። እንደዚሁ ኮፒ ሊንክ እያደረጋችሁ ለሌሎችም እንዲደርስ እንድታደርጉ እንጠይቃለን ማለት ነው። አመሰግናለሁ።